ብርሃን እባላለሁ። ዛሬ ደግሞ በቴልዊንድ ሲኤስኤስ ተጠቅመን እንዴት ቆንጆ ካርድ እንደምንሰራ ነው። አብራችሁን ቆዩ። መጀመሪያ ፕሮጀክታችንን ወይም ፎልደራችንን ክሬት እናድርግ። ማንኛውም የዌብ አፕሊኬሽን ወይም የዌብሳይት ሊሆን ይችላል ያለንን መጠቀም ከፈለግን ማለት ነው። ባዶ ኤችቲኤምኤል ፋይል ክሬት እናድርግ። በፒፒም ሊሆን ይችላል እንዳልኳችሁ። ፕሮጀክታችንን በቪዥዋል ስቱዲዮ ኮድ ኦፕን እናድርገው። ለሌላ ፕሮጀክት እንዲሆን ፎልደር ውስጥ እናድርገው። ካርድ እንደረውና ኤችቲኤምኤላችን ካርድ ውስጥ ይጥፋል። ዛምፕ እንደምታዩት ከፍቻለሁ። ዛምፕ የሌላችሁ ሰዎች ዳይሬክትሊ በብራውዘር ኦፕን አድርጋችሁ ማየት ትችላላችሁ። እንደዚህ ደብል ክሊክ አድርጋችሁ ማለት ነው። ዛምፕ ከተጫነ ደግሞ ፋይሉ ያለበትን ፕሮጀክት ቀጥታ መክፈት ትችላላችሁ። ቱቶሪያል ካርድ index.html እንደምታዩት ምንም ስላልሰራም ብላንክ መጥቶልናል። ቀጥሎ ኤችቲኤምኤላችንን ቤዚክ ኤችቲኤምኤል ፋይል ታጎችን እንዲያስገባለን እናድርገው። ቪዥዋል ስቱዲዮ ኮድን ያን ታይትል እንስጠው። ቴልዊንድ ሲኤስኤስ ካርድ ሩት ይጠምጣል። ስለዚህ ካርዳችንን ዋና ነገሮችን ኢንሰርት በማድረግ እንጀምር። መጀመሪያ ዋና ኮንቴነር ዲቭ ይኖረናል። እዚህ ዲቭ ውስጥ ከላይ ኢሜጅ እንዲኖረን እንፈልጋለን። ኢሜጅ ታብ ከዛም ለዛ ኢሜጅ ዩአርኤል ይኖረናል። ይኖረናል። ቀጥሎ ክላስ ይኖረናል። የዚህ ኢሜጅ ከኢሜጃችን በኋላ ደግሞ አንድ ዲቭ ይኖረናል። እዚህ ዲቭ ውስጥ ታይትል እና ዲስክሪፕሽን ይኖረናል። ስለዚህ እዚህ ውስጥ ድጋሚ ሌላ ዲቭ ታይትል፣ ቀጥሎ አንድ ፓራግራፍ፣ ዲስክሪፕሽን ይኖረናል ማለት ነው። ቀጥሎ እንደ ፉተር ደግሞ ሌላ ዲቭ እናስገባና እዚህ ውስጥ ደግሞ የተወሰኑ ታጎችን በስፓን መልኩ እናስገባለን። እሺ ዩአርኤል ከየት እናምጣ? ዛሬ አንድ ኢሜጅ አዘጋጅቻለሁ። ስለዚህ ዩአርኤል እናክ እና ዩኒቨርሲቲ ቱቶሪያል ካርድ ኢንተር ፎቶ አለ፣ ታይትል አለ፣ ዲስክሪፕሽን ታግ ምንም የሌለው ኤችቲኤምኤል ፋይል ነው። ስለዚህ ቴልዊንድን ለመጠቀም ከዚህ ከምታዩት ሊንክ ላይ ዛሬ በቴልዊንድ ዋና የምናየው ይህንን ሊንክ ኤችቲኤምኤል ኮፒ እናድርግና ሄድ ታጋችን ውስጥ ፔስት እናድርገው። ከዚህ ሳይት ላይ ቴልዊንድ ሲኤስኤስን ማለት ነው ሪፍሬሽ እናድርገው። ሁሉንም ሪሙቭ አድርጓቸው። ቴልዊንድ ላይ መጀመሪያ የገረመኝን አንድ ነገር ላሳያችሁ። ሪሙቭ እናድርገውና ቴልዊንድን ሪፍሬሽ እናድርገው። እንደምታዩት ጀር ማርጅን አለን፣ ሌሎች ስፔሲንጎች ምናምን አሉ። ለምሳሌ ታይትላችን እቿን ቢሆን ታይትል ይኖረናል። ታጎቻችን ለምሳሌ ቦልድ ቢሆኑ ታቢክስ ቢሆን እንደዚህ የመሳሰሉት። ከላይ ደግሞ ኤችቲኤምኤል ካርድ ኤግዛምፕል የሚል ቢኖረን እንዴት ባዶ ኤችቲኤምኤል ኮድ ታግ ነው። ይህንን ሪፍሬሽ ብንለው በዚህ መልኩ ይወጣል። አነስ ያለ ጽሁፍ ከዛም ተለቅ ያለ ሄደ ቦልድ እንዳለ ጽሁፍና ፓራግራፍ አለ።
እንደዛ አይተን ምን እንደሆነ ልናቅ እንችላለን የተወሰነ ዲቴል የምናውቅ ከሆነ። ነገር ግን ቴሌዊንድ ሲስተም ኢምፖርት ስናደርግ ወይም ስንጠቀም አውቶማቲካሊ ልዩነቱ ምን እንደሚፈጥር ይት ልዩነቱ ኤች1ም ኤች3ም ኤች4ም ፓራግራፍም ሁሉም ምንም አይነት ስታይል የላቸውም በዲፎልት ካልሰጠን ይሰጣል። እዚህ ጋር ቦልድ ብቻ ቦልድ ሆኖ ይታየናል። ሌላው ሁሉም አንድ አይነት ወጥ ሆኗል። ስለዚህ ቴሌዊንድ ሲስተም ስንጠቀም ዲፎልት ኤችቲኤምኤል ስታይሎች ጠቅላላ አጥፍቶ ነው የሚጀምርልን ማለት ነው። ይሄ በጣም የገረመኝ ነገር ነው ቴሌዊንድን መጠቀም ሲጀምር። ስለዚህ ቀጥሎ ክላሶችን እየሰጠን ካርዳችንን ማሳመር እንጀምር። እንደዚህ ለጊዜው አንፈልገው። ወደ ዋናው ኮንቴነር ዲቫችንን ሄድና ክላስ እንስጠው። እዛን መጀመሪያው ካርድ ስለሆነ በብዛት ራውንድድ እንጠቀማለን። ከኮርነሩን ራውንድድ ለማድረግ እንዲሁም ኦቨርፍሎ ካለ ረጃጅም ጽሁፎች ካሉት እንዲደብቅልን ኦቨርፍሎ ሂድን እንበለው። ከዛ ማርጂን ኤክስ አውቶ እናድርገው። ከማርጂን ላይ ደግሞ 8 እንበለው። ጥሎ ማክሲም ሞልም እናድርገው። በዛ ካርት ላይ ደግሞ ምን ያስፈልገናል? ሻዶ ያስፈልገናል። ሻዶ ኤልጂ ላርጅ ያደርገዋል። ያለን ስፔሻል እንደምታዩት በቀላሉ ማርጂናችን ኤክስ ዋይ እና እዚህ ጋር ይታያችሁ ከሆነ ትንሽዬ ሻዶ ትንሽ አይባልም በርግጥ ላርጅ ሻዶ አለ። ወደ ካርድነት በደንብ ተጠጋም። እንደዚህ እንደምታዩት ራውንድድ ኮርነር አራቱም ኮርነር ላይ አለ። ስለዚህ ዋናውን ካርድ ጨረስን ማለት ነው። ኢሜጃችን ዩዝፉል ከሆነ ይበቃል። ምክንያቱም አንዳንዴ ትንንሽ ኢሜጆች ከሆኑ ካርዱ ላይ ደቀው ስለሚታዩ ጥሩ መልክ አይኖራቸው። ከዛ ወደ ዋናው የካርዳችን ኮንቴንት ደግሞ እንሄድና ክላስ እንስጠው። ፓዲንግ ኤክስ ፊክስ እናድርገው። ፓዲንግ ፎርም እናድርገው። ሌላ ለታይትላችን ደግሞ ብቻ የሚፈልገኝም ኤግዛምፕል ነው። ብቻ ምንም ትርጉም አይኖረውም አሁን በቴሌዊንድ ላይ። በዚህ ሪሙቭ እናድርገውና ክላስ ፎንት ቦልድ እናድርገው። ከዚያም ቴክስት ኤክስፓንድ ማርጂን ቦታን ቱ እናድርገው። ከዚያም ሉናልን በለው ታይትሉት እና እንደፈጠረ ነው እንደምታዩት ታይትሉ በዚህ መልኩ ቦልድ ሆኖ ወጥቶልናል ማለት ነው። ቀጥሎ ዲስክሪፕሽናችንን ደግሞ ክላስ ቴክስት ግሬ ትንሽ ያዘጋላ ለዳምቅ ያለ ግሬድ ማርከር 600 ከ100 እስከ 900 አርገን ብራይትነስ የግሬን ብራይትነስ መቀየር እንችላለን። ቴክስት ቤዝ ነው። አንድ ምሽራገም ያለ ጽሁፍ ነው። እንደዚህ ከመጻፍ ያለ ስቱዲዮ ኮድ ላይ ለራን 25 ነው 25 ቃል ያለው አንድ ፓራግራፍ አዘጋጅልናል። እንደዚህ ቀላል ለምታት ግሬ የሆነ ዲስክሪፕሽን
ቦልድ ታይትል ፉል የሆነ ቪዥዋል ኢሜጅ ካርድ አዘጋጅቶልናል። ይህ ቆንጆ የሆነ መጥቶልናል ካርዳችን። ቀጥሎ ፉተራችንን ደግሞ ማስተካከል እንጀምር። እንደዚህ በተመሳሳይ መልኩ ክላስ እኩል ይሆናል እንልና ፓዲንግ ፊክስ እናድርገው። ፓዲንግ ላይ ፎርማት ተመሳሳይ እንዲሆንልን ከላይኛው ዲቭ ጋር ማለት ነው። እዚህ ጋር እንዳያችሁት ወጣ ያለ ነበር ገባ አድርጎልናል። በተመሳሳይ መልኩ ለታጎች ደግሞ ታግ እንዲመስሉ ክላስ እንደዛ ላይን ብሎክ እናድርጋቸው። እዚህ ግሬ ላይተር ግሬ እናድርገው። ራውንድድ ኮርነር ይኖረን ክብ እንዲሆን ራውንድድ ፉል እንለዋለን። በደንብ ራውንድ እንዲሆንልን ማለት ነው። የሆነ ነገር ላይ ራውንድድ ፉል ብንለው ሰርክል ይሆንልናል። ልክ ሬክታንግል ሲሆን ግን ቆንጆ ቅርጽ ይኖረዋል። ምን እንደፈጠረ ምን አይታወቅም። አሁን ላይ እዚህ 300 ራውንድድ ፉል ብለናል። እዛውን ፓዲንግ ኤክስ 3 ብለው ፓዲንግ ዋይ 1 ብለው ቴክስት ስሞል ከዛን ሪቨር ቴክስት ስሞል ፎንት በሚበል እናድርገው። ቴክስቱን ከለር ደግሞ ግሬ 600 እናድርገው። ማርጂን ራይት 2 እናድርገው። ምስኪን ቆንጆ ይሆናል። ፍሪዛ ስለዚህ ተመሳሳይ ስለሚሆን ይህንን ሳናጥፋና ይህንን ዱፕሊኬት እናደርጋለን። ኮንትሮል ዲ ነው መሰለኝ ካሉና ኮፒ ፔስት በሉን 4 ታግ ይበቃናል። እንደምታዩት ቆንጆ ካርድ የተለያዩ ዌብሳይቶች ላይ ለመጠቀም የምንችለውን ካርድ ሰርተናል። እንደወደዳችሁ ተስፋ አደርጋለሁ። ይህንን ቱቶሪያል በቤታችሁ ሆናችሁ ሞክሩት። እናንተም ሌላ ቪዲዮ እንድሰራላችሁ የምትፈልጉትን ነገር ካለ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እንገናኛለን። እንዳያመልጣችሁ የምትፈልጉ ቪዲዮዎችን ሰብስክራይብ አድርጉ። ለሌሎች እንዲደርስ ሼር በማድረግ የበኩላችሁን ተወጡ። ቻው።